ብዙ ወንዶች ፊታቸው እንዲጠራና ማራኪ እንዲሆን ውድ ክሬሞችን ይገዛሉ፣ ግን ውጤት አያገኙ። ለምን? ምክንያቱም መሰረታዊ የሆኑትን 5 ስህተቶች እየሰሩ ስለሆነ ነው። ዛሬ በ7 ቀን ውስጥ ለውጥ የሚያሳይ 5 ቀላል እጅግ ወሳኝ የሆኑ የፊት ጥራት ሚስጥሮችን እነግራችኋለሁ። ወደ መጀመሪያ ነጥብ እንለፍ። አንደኛው የትራስ ጨርቅ ነው። በየቀኑ በምንተኛበት ጊዜ የፊታችን ላይ ያለው ቅባት፣ ላብና የፀጉር ቆሻሻ ትራሳችን ላይ ያርፋል። ይህ ደግሞ ባክቴሪያ እንዲፈጠርና ብጉር እንዲወጣ ያደርጋል። በሳምንት ቢያንስ 2 ጊዜ የትራስ ጨርቃችሁን ቀይሩ። ይህም ብቻ በማድረግ በሳምንት ውስጥ የብጉር መቀነስን ታያላችሁ። ሁለተኛ፣ ፊትን በቀዝቃዛ ውሃ መታጠብ። ሁለተኛው፣ ፊታችሁን በሙቅ ውሃ አትታጠቡ። ሙቅ ውሃ የፊታችሁን ተፈጥሯዊ ቅባት በማጥፋት ቆዳችሁ እንዲደርቅና እንዲሸበሸብ ያደርጋል። ይልቁንም በቀዝቃዛ ውሃ ታጠቡ። ይህም የፊት ቀዳዳዎችን በማጥበብ ፊታችሁ ጥብቅና ንጹህ እንዲሆን ያደርገዋል። ስህተት፣ ፊትን በእጅ መንካት ነው። እጃችን በቀን ውስጥ ብዙ ቦታዎችን ይነካል፣ ብዙ ባክቴሪያዎችንም ይይዛል። ያንን ባክቴሪያ ወደ ፊታችን ስናመጣው ብጉርና ኢንፌክሽን ይፈጥራል። ፊታችሁን ሳያስፈልግ ከመንካት ተቆጠቡ። አራተኛው የፀሐይ መከላከያ መጠቀም ነው። ኢትዮጵያ ውስጥ ፀሐይ በጣም ጠንካራ ናት። ፀሐይ ቆዳችን እንዲጠቁርና ያለ እድሜ እንዲሸበሸብ ያደርጋል። ውጭ ስትወጡ ለቆዳችሁ የሚስማማ የፀሐይ መከላከያ ወይም ሰንስክሪን መቀባት ፊታችሁ እንዳይበላሽ ይጠብቀዋል። አምስተኛውና ዋናው ሚስጥር ውስጣዊ ጤና ነው። በቀን ቢያንስ 2 ሊትር ውሃ መጠጣትና 8 ሰዓት መተኛት። ውሃ ቆዳችሁ እንዲያበራ ሲረዳው፣ እንቅልፍ ደግሞ የፊታችሁ ቆዳ ራሱን እንዲያድስ ያደርገዋል። ይህን ለ7 ቀን አድርጉትና ለውጡን እዩት። እነዚህን 5 ነጥቦች ዛሬውኑ ጀምሯቸው። ቪዲዮ ከጠቀማችሁ ላይክ አድርጉ፣ ለጓደኛችሁም አጋሩ። እንዲህ አይነት ቪዲዮ እንዲደርሳችሁ ሰብስክራይብ ማድረጋችሁን አትርሱ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ።